ዛሬ የምናነሳው ርዕስ ደግሞ ዚክር ነው። ዚክር ማለት ምንድነው? ዝም ብሎ ቃሉ ወደ አማርኛ ሲተረጎም ዚክር ማለት ማስታወስ ማለት ነው። በሸርዕ ደረጃ ዚክር ብዙ አይነት ትንታኔዎች አሉት። ዚክር ሊሳን አለ፣ በምላስ አላህን ማወደስ ውዳሴ ይሆናል የዛን ጊዜ። ዚክር القلب ደግሞ አለ፣ በቀልቡ አላህን ሁሌ ማሰብና የአላህን ዐዘማ ማስተንተን። ሁለቱ አንድ ላይ ሲጠመሩ አንድ ላይ ሲመጡ ትልቁ ዚክር ይሄ ነው። ያ አዩሃ الذين آمنوا اذكروا الله ذكرا كثيرا እናንተ ያመናችሁ ሰዎች ሆይ አላህን አወድሱት ብዙ የሆነን ውዳሴ። በምላስህ አላህን በማንሳት ባተለይ ይሁን ማለት ነው። وسبحوه بكرة وأصيلا طاعت ماتا الله سبحانه وتعالى أطروت هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما. الله مالت يا أرسو بأن أنت لا رحمة مما وردنا وملائكة وجم رحمة دعاء درقوا الله تشهال كجلما وجه ودبرهان ሊያወጣ ይችላል። ዚክር በማድረጋችን የአላህን ሰላት እናገኛለን በእኛ ላይ። ከጨለማ ደግሞ እንወጣለን። ከድንቁርና ጨለማ፣ ከማዕሲያ ጨለማ፣ ከሽርክና ከሸክ ጨለማ ወጥተን ወደ ኢማን፣ ወደ ተቅዋ፣ ወደ ኢኽላስ ብርሃን እናመራለን ማለት ነው። ስለዚህ ዚክርን ማዘውተር አለብን። ዚክር በነገራችን ላይ በጣም ቀላል አድካሚ ያልሆነ ስራ ነው። ሸርጥ የለውም፣ ቦታ የለውም፣ ጊዜ የለውም። ጊዜ ያላቸው ዚክሮች አሉ፣ መጣባቸዋለሁ። በትክክሉ ግን ዚክር ላደርግ ያለ ሰው ቆሞ ተቀምጦ ተጋድሞ እየሄደ እየሰራ አላህን መዘከር መወደስ ይችላል። الذين يذكرون الله قياما وقعودا وعلى جنوبهم ይላል። ቆመው ተቀምጠው በጎኖቻቸው ተጋድመው አላህን የሚያወድሱ ናቸው ኡሉል አልባብ የልብ ባለቤቶች የሚባሉት ልባሞች እነዚህ ናቸው። ከዚህ ውጭ ያለው ሰነፍ ነው ማለት ነው። አላህን እንግዲህ ቆሞ ተቀምጦ እየሄደ መዝከር ስተኛ እንኳን بسمك ربي وضعت جنبي وبك ارفعه بلا آية الكرسي ቀርታ አዝካሮችን አድርገህ ተኛለህ። ስትነሳ الحمد لله الذي احيانا بعد ما اماتنا ذكر አድርገህ ትነሳለህ። ስትለብስ ዚክር አለ፣ ስትወጣ ዚክር አለ፣ ስትገባ ዚክር አለ። ቆመህ ተቀምጠህ እየሄድክ በማንኛውም ሰዓት አላህን መዝከር ይቻላል። በተለይ በረመዳን ላይ ይሄን ማዘውተር አለብን። የትም ቦታ ሆነ ደግሞ ክፍት ነው ዚክር። ላ ኢላሃ ኢላላህን እየደጋገምክ መሄድ የሚከለክልህ ምንም ነገር የለም። የትኛውም ስራ አይከለክልህም። ስራ መስክ ላይ ሆነህ ማድረግ ትችላለህ፣ እቤት ተቀምጠህ ማድረግ ትችላለህ። ስለዚህ ዚክርና ዘውትር በተለይ ደግሞ ወቅት ያላቸውን ዚክሮች ወቅታቸውን ጠብቀን ማድረግ በጣም ተገቢ ነው። ለምሳሌ ከሰላት በኋላ ያሉ ዚክሮች፣ ሰላት ራሱ ዚክር ነው። አላህ Subhanahu Wa Ta'ala ሰላትን ያዘዘው እንዲወደስ ፈልጎ ነው። ወአቂም الصلاة لذكري ይላል። ሰላትን እኔን ለማወደስ ስትል ቀጥ አድርገህ አቁማት ነው የሚለው። በምስጋና ነው የምንጀምረው፣ በተክቢራ ነው አላሁ አክበር፣ ከዛ አዝካሮች ዱዓዎች አሉ፣ ከዛ ፋቲሃ ነው። ሰላት ዚክር ነው። ከሰላት በኋላ ደግሞ ስንጨርስ ኢባዳን ተሰናበትን ማለት አይደለም። እንደውም ሰላም አለይኩም ብለን ካሰላመትን በኋላ استغفار ነው የምንጀምረው። ይቅር በለን አስተግፍሩላህ አስተግፍሩላህ አስተግፍሩላህ። ለምንድን ነው ይመስላችኋል? አሁን የሚጠበቀው ምንድነው? ሰላት ስጨርስ አልহামዱሊላህ ነበር አይደል ይባላል። አልহামዱሊላህም አለ፣ ግን ቀድሞ አስተግፍሩላህ እንዲባል ለምንድን ነው ያስተማሩት? አሰጋገዴ ውስጥ ጉድለት አለ። የአላህን ታላቅነት የአላህን ዐዘማ የሚመጥን አምልኮ አይደለም እያደረኩ ያለሁት። እንደው ብቻ ያቅሜን ደፋ ቀና ብያለሁ ይቅር በለኝ ብለህ ነው የምትጀምረው ማለት ነው። العبادة التي تليق بعظمتك لا دركم يقر بلي بله ነው የምትጀምረው። ይሄ ከዛ በኋላ اللهم انت السلام ومنك السلام አለ። ሌሎች እንግዲህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር 33 ጊዜ አለ። ሌሎችም አዝካሮች እንግዲህ ከሰላት በኋላ የሚባሉ አሉ። እነዚህን አዘውትረን ካል والذاكرين الله كثيرا والذاكرات ውስጥ እንገባለን። እንደገና የማታ ዚክሮች አሉ አመሻሽ ላይ የሚደረጉ ከቀትር በኋላ ጀምሮ ባለው ሰዓት በተመቸህ ሰዓት የምታደርጋቸው። ያው حسن المسلم የምትባል አጭር ኪታብ አለች አዝካሩ الصباح والمساء የሚላላት ያችን ማዘውተር ነው። ብዙ ደቂቃዎች የሚወስድ አይደለም ይሄ ዚክር 20-30 ደቂቃ ከመደብክለት በቂ ነው። አዝካሩ الصباح አለ የጧት ዚክር አለ፣ እሱን እንደዚሁ ማዘውተር። አዝካሩን ነው አለ የምኝታ ጊዜ የሚደረጉ ዚክሮችን ማዘውተር። እንግዲህ አዝካሩ الاستيقاظ ማለት
ከምኝታህ ስትነቃ የምታደርገው ዚክር ነው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله والحمد لله ولا إله إلا الله والله أكبر ولا حول ولا قوة إلا بالله العلي العظيم ይሄንን ሌሊት እንኳን በመሃል ሲባንን ከጎን ወደ ጎን ሲገለበጥ ይሄን ዚክር ያደረገ እንደሆነ ከዚህ በኋላ ከሰገደ አላህ ይቀበለዋል ዱዓ ካደረገም አላህ استجابه ያደርግለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪ ነው ያለው ይሄን فإن صلى قبلت وإن دعا استجيب له أو كما قال صلى الله عليه وسلم እንግዲህ እዛው መኝታ ቦታ ላይ እየተገለባበት የምታረጋው ስትነሳ የምታረጋቸው ዚክሮች አሉ آخر آل عمران ያለውን አያ إن في خلق السماوات والأرض 10 አያዎች በተከታታይ መቅራት አለ ሌሎችም አዝካሮቹ ከተከታተልናቸው ብዙ ናቸው እነዚህን ነገሮች አቅማችን የፈቀደውን ያክል ማዘውተር ነው ከዚህ ውጭ ደግሞ ሙጥለቅ የሆኑ ዚክሮች አሉ እነዚህ ነገሮች በነገራችን ላይ ከበሽታም ይከላከላሉ ከመርዛማ ኢንሴክቶች ይከላከላሉ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ለም يضره شيء ምንም አይጎዳውም بسم الله الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم ሶስት ጊዜ ያለ ሰው አንድ ቦታ ላይ ሲያርፍ በቃ ምንም አይነካውም ብለዋል ጥበቃ አገኘህ ማለት ነው ምንም አይነት ጥበቃ ሳያስፈልግህ ከአላህ በኩል ጥበቃ ታገኛለህ ከቤታችን ስንወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ የሚል ካደረግን ይሄንን ዚክር ካደረግን ሁለት ሸይጣኖች በር ላይ ሰውየው ሲወጣ የሚጠብቁ አሉ ይሄንን ዚክር ማረጉን ካዩ كيف لك برجل قد كفي وهدي ووقي ይሄ አላህ እኔ በቃሃለሁ ያለው የጠበቀው የመራውን ሰው እንዴት አርጋ ነው አሳድደዋለሁ ብለህ የምታስበው ይሄ አይቻልም ብለው ተለያይተው ይሄዳሉ ሸይጣኖች ሰውየው በሰላም እንግዲህ በር ላይ ተደብቆ ይጠብቆ የነበረው ጠላቱ ሸሽቶት ሄዶ ሰላም ብሎ ይመለሳል ማለት ነው ቤቱ ሲገባ ቢስሚላህ ወለጅና ቢስሚላህ ኸረጅና ወዐላ አላህ ተወከልና አሉ ዚክሮች እነዚህ እንግዲህ ህስን ናቸው ምሽግ ናቸው መጠበቂያ ናቸው ትልቅ አቅም እኮ ነው ማንንም ሰው ዘንድ የሌለ አቅም ነው ሙእሚን ዘንድ ያለው باذن الله رب العالمين اذكار الصباح والمساء በማዘውተርና طهارة በማዘውተር በደንብ እንመክተዋለን باذن الله عز وجل መደረግ ያለባቸውን አስባቦች ያደረግን ይያለ በዚህ እንዘናጋለን ማለት አይደለም ሰበቦችን እናደርሳለን አዝካሮቹ ደግሞ ትልቅ ሒማያ ናቸው እዚህ ዚክርን እና ዘውትር የምላስ ዚክር ደግሞ ብቻውን ሳይሆን የቀልብ ዚክርም አብሮ መኖር አለበት ምላስህ لا اله الا الله ሲል ቀልብህ ሌላ ቦታ ተሰማርቶ ሳይሆን ከአላህ በስተቀር አምላክ የሌለው መሆኑን እያጣጣምክና እየተገነዘብክ እያስታወስክ ማድረግ ነው የሚጠበቅብን እንግዲህ ከዚህ ውጭ ደግሞ ሙጥለቅ የሆኑ ዚክሮች አሉ ጊዜና ቦታ ሁኔታ የማይገድባቸው ዚክሮች ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቃላቶችን አስመልክቶ ምን አሉ ከሊመታኒ خفيفتان على اللسان ثقيلتان في الميزان حبيبتان الى الرحمن አሉ ምላስ ላይ ቀላል ሚዛን ላይ ከባድ رحمن ዘንድ ደግሞ ተወዳጅ ሆኑ ሁለት ቃላቶች ናቸው አሉ እነዚህ ቃላቶች ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم አንተ ከቤትህ ተነስተህ እንዱ በር ደርሰህ እስከምትመጣ ድረስ ማአት ጊዜ ደጋግመህ ማለት ትችላለህ ይሄንን የሚከብድ ነገር የለውም استغفار ካደረክ ሪዝቅህ ይበዛል ልጆችህ ይበዙልሃል فقلت استغفروا ربكم انه كان غفارا ጌታችሁ ምህረት ለምኑት እሱ መሐሪ ነው يرسل السماء عليكم مدرارا ዝናብን በተከታታይ ይለቅላችኋል ድርቅ የለም ማለት ነው استغفار እስካለ ድረስ ويمددكم باموال ገንዘብ ይለግሳችኋል وبنين ልጆች ይለግሳችኋል ويجعل لكم جنات ويجعل لكم انهارا አትክልቶችን ያደርግላችኋል ጅረቶችን ያደርግላችኋል ይላል በዚክር የተነሳ በእስትግፋር የተነሳ የዱንያ ችግርህም ይፈታል ሪዝቅህ ይሰፋል ማለት ነው ጀርቡት እስቲ እስትግፋር አድርጋችሁ ችግር ያጥቃችሁ በጭራሽ የሚሆን አይሆንም استغفار ካዘወተራችሁ 100 ጊዜ ቢያንስ ነብዩ ሰለላሁ ዐለይሂ ወሰለም ያደርጋሉ በቀን 100 ጊዜ استغفر الله ويرب اغفر لي وتب علي انك انت التواب الرحيم وما استغفر الله العظيم يا استغفار አይነቶችን ብታደርጉ ፈትህ ይመጣል ዱንያውም ላይ ኑራችሁም ያምራል አኺራ ደግሞ የሚጠብቃችሁ ደረጃ አለ ከወንጀልም ትጸዳላችሁ እንግዲህ ለእናንተ ብቻ አይደለም እየመከርኩ ያለሁት ለራሴም ጭምር ነው አላህ ይወፍቀን አላህ ያግራልን ዚክር ትልቁ ስንቃችን ነው
سنك إذن من هرسوة الله أدرقان وصلى الله وسلم وبارك على نبينا محمد وعلى آله وأصحابه. السلام عليكم ورحمة الله وبركاته.